ሰላም ለእናንተ ይሁን። በዛሬው ቪዲዮ ከመጽሐፍ ቅዱስ ክፍል አንዱ የሆነውን የነብዩ ዳንኤልን ታሪክን ይሆናል። ቪዲዮውንም እስከ መጨረሻው ይመልከቱ። ክርስቶስ ከመወለዱ በፊት የባቢሎን ንጉስ ናቡከደነጾር ኢየሩሳሌምን ወረረ። ብዙ ወጣቶችንም ከይሁዳ ወደ ባቢሎን በምርኮ ወሰደ። ከነዚያም ወጣቶች መካከል ዳንኤል፣ ሲድራቅ፣ ሚሳቅና አብድናጎ ይገኙበት ነበር። ንጉሱም እነዚህ ወጣቶች የባቢሎንን ቋንቋ፣ ባህል እና ጥበብ እንዲማሩ አዘዘ። ነገር ግን ዳንኤልና ጓደኞቹ በእግዚአብሔር ሕግ መሰረት ለመኖር ወሰኑ። ንጉሱ ማዕድ የሚቀርበውን ምግብና መጠጥ እንዳይረክሱም አልበሉም፣ አልጠጡም። በምትኩም ጥራጥሬና ውሃ ብቻ እንዲሰጣቸው ጠየቁ። ከ10 ቀናትም በኋላ የንጉሱን ምግብ ከሚመገቡ ወጣቶች ይበልጥ ዳንኤልና ጓደኞቹ ጤናማና ጠንካራ ሆነው ተገኙ። ነገር ግን እግዚአብሔር ለዳንኤል ልዩ ጥበብ፣ ማስተዋል እንዲሁም ዕውቀትን ሰጠው። አንድ ሌሊትም ንጉስ ናቡከደነጾር አስደንጋጭ ህልም አየ። ህልሙም በጣም አስጨንቆ ስለነበር ህልሙን እንዲፈቱለት አስማተኞችን፣ መተተኞችንና ጠቢባንን እንዲጠሩ አዘዘ። ንጉሱም ህልሙን ፍቺው ምን እንደሆነ ጠየቃቸው። ማንም ግን የህልሙን ፍቺ ሊነግረው አልቻለም። ንጉሱም ተቆጣ። የባቢሎንን ጠቢባን ሁሉ እንዲገደሉ አዘዘ። ዳንኤል ግን ይህን ሲሰማ ወደ እግዚአብሔር ጸለየ። በሌሊትም እግዚአብሔር ህልሙንና ፍቺውን ገለጠለት። ዳንኤልም በንጉሱ ፊት ቆሞ ይህን ምስጢር የገለጠው የሰማይ አምላክ እግዚአብሔር ነው አለው። ዳንኤል ህልሙንና ፍቺውን ነገረው። ንጉሱም ተደነቀ። ንጉሱም ዳንኤልን ከፍ ከፍ አደረገው፣ ብዙም ስጦታ ሰጠው። በባቢሎን አውራጃ ሁሉ ላይ ሾመው። በባቢሎንም ጠቢባን ሁሉ ላይ ዋና አለቃ አድርጎ ሾመው። ንጉስ ናቡከደነጾር ትልቅ የወርቅ ምስልም አሰራ። ሰዎች ሁሉ ለዚያ ትልቅ የወርቅ ምስል እንዲሰግዱና ተደፍተውም በማይሰግዱት ላይ ወደሚነደው እሳት ውስጥ ይጣላልን በማለት ተናገረ። ሌሎቹ ሁሉ ሰገዱ። ነገር ግን ሲድራቅ፣ ሚሳቅና አብድናጎ ግን ለአማልክትህና ላቆምከው ለወርቁ ምስል አንሰግድም አሉ። ንጉሱም ቁጣ ሞላበት፣ የፊቱም መልክ ተለወጠባቸው። እርሱም ተናገረ፣ የእቶኑ እሳት ይነድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱት አዘዘ። ሲድራቅ፣ ሚሳቅና አብድናጎንን ይታሰሩ ዘንድ ወደሚነደውም ወደ እቶኑ እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት ኃያላንን አዘዘ። የዛን ጊዜም ሲድራቅና ጓደኞቹ ከመጎናጸፊያቸው ከቀረውም ልብሳቸው ጋር ታስረው በሚነደው በእቶኑ እሳት ውስጥ ተጣሉ። ነገር ግን እግዚአብሔር ከነርሱ ጋር ነበር። ንጉሱም አንድ ነገር አየ። በእሳቱ ውስጥም 4 ሰዎች ሲመላለሱ። ናቡከደነጾር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅ፣ ሚሳቅና አብድናጎን ኑ ውጡ ብሎ ተጣራ። ሲድራቅ፣ ሚሳቅና አብድናጎን ከእሳቱ መካከል ወጡ። 3ቱም ወጣቶች ምንም ሳይጎዱ ከእሳቱ ውስጥ ወጡ። ከብዙ ዓመታት በኋላ በንጉስ ዳርዮስ ዘመን ዳንኤል በመንግስቱ ከፍተኛ ባለስልጣን ሆነ። ሌሎች ሹማምንት ግን በእርሱ ቀኑ። በዳንኤል ላይም ስህተት ሊያገኙ ሞከሩ፣ ነገር ግን አልቻሉም። ስለዚህም በእምነቱ ምክንያት ለማጥፋት ወሰኑ። ንጉሱንም አሳምነው ለ30 ቀናት ከንጉስ በቀር ሌላ ማንም መጸለይ እንዳይችል አዋጅ አወጡ። ዳንኤል ግን እንደ ልማዱ በቀን 3 ጊዜ ይጸልይ ነበር። ጠላቶቹም እየጸለየ አገኙት። ጠላቶቹም ያንን አይተው ለንጉሱ አሳወቁ።
ንጉሱ በሕጉ ምክንያት ዳንኤልን ወደ አንበሶች ጉድጓድ እንዲጣል አዘዘ። በዚያም ሌሊት እግዚአብሔር ለዳንኤል መልአኩን ላከለት። መልአኩም የአንበሶችን አፍ ዘጋ። ንጉሱም ተጨንቆ ስለነበር እንቅልፍ አልወሰደውም ነበር። ጠዋትም በፍጥነት ወደ ጉድጓዱ ሄደ። ዳንኤል ሆይ የምታገለግለው አምላክ ሊያድን ቻለ ብሎ ጮኸ። ዳንኤልም ከውስጥ ሆኖ ድምጽ ተሰማው። ንጉሥ ሆይ እግዚአብሔር መልአኩን ልኮ የአንበሶችን አፍ ዘጋ ብሎም ነገረው። ንጉሱም በደስታ ተሞላ። ዳንኤልም ምንም ሳይጎዳ ከጉድጓዱ ውስጥ ወጣ። ሰዎች ሁሉ የዳንኤል አምላክ ሕያው አምላክ መሆኑን አወቁ። ከዚህ ክፍል የምንማረው አንደኛ ለእግዚአብሔር ታማኝ ሆኖ መኖርን ነው። ዳንኤል በባቢሎን ምርኮ ውስጥ እያለ እንኳን የእግዚአብሔርን ትእዛዝ አልተወም። ይህም በየትኛውም ስፍራ ብንሆን ለእግዚአብሔር ታማኝና ታዛዥ ሆነን መኖር እንዳለብን ያስተምረናል። ሁለተኛ ደግሞ ከዚህ ክፍል የምንማረው ጸሎት የአማኞች ኃይል ነው። ዳንኤል በቀን 3 ጊዜ ይጸልይ ነበር። ወደ አንበሶች ጉድጓድ ሊጣል እንደሚችል ቢያውቅም እንኳን ጸሎቱን አላቆመም። ምክንያቱም በጸሎት ውስጥ ኃይል እንዳለ ተረድቶ ስለነበር ነው። ጸሎት ከእግዚአብሔር ጋር የምንገናኝበት ድልድይ ነው። የትኛውም ፈተና ውስጥ ብንሆን በጸሎት ኃይል እናደርጋለን። የእግዚአብሔር ቃል ሲናገር ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ ተብሎ ተጽፏል። ሶስተኛ ከዚህ ክፍል የምንማረው እግዚአብሔር ጥበብን ይሰጣል። ዳንኤል የንጉሱን ህልም ሊፈታ የቻለው በራሱ ችሎታ ሳይሆን ከእግዚአብሔር በተሰጠው ጥበብ ነው። የእግዚአብሔር ቃል ሲናገር ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። አራተኛ ከዚህ ክፍል የምንማረው ድፍረትና ጽናትን ነው። ዳንኤል ወደ አንበሶች ጉድጓድ ቢጣልም እንኳን እግዚአብሔር ከእርሱ ጋር ስላለ እንደሚጠብቀውም ስለተረዳ በድፍረት ተሞላ። እንዲሁም እግዚአብሔር ከአንበሶች ጉድጓድ ውስጥ ሆኖ እንኳን በእምነቱ ጸና። የእግዚአብሔር ቃል ሲናገር በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩስህ እነርሱ ያጽናኑኛል ተብሎ ተጽፏልና። አምስተኛ ከዚህ ክፍል የምንማረው ደግሞ እግዚአብሔር የሚታመኑትን ይጠብቃል። እግዚአብሔር የአንበሶችን አፍ ዘግቶ ዳንኤልን አዳነው። እግዚአብሔር ሁል ጊዜ በሚታመኑበት ሰዎች ጋር ነው። በተለየ መንገድም ይጠብቃቸዋል። የእግዚአብሔር ቃል ሲናገር እግዚአብሔር እረኛዬ ነው የሚያሳጣኝም የለም ይላል። ስድስተኛ ከዚህ ክፍል የምንማረው ታማኝነት ሽልማት አለው። ዳንኤል በታማኝነቱ ምክንያት በመንግስቱ ውስጥ ከፍተኛ ባለስልጣን ሆነ። የዳንኤል ታሪክ የሚያስተምረን ለእግዚአብሔር ታማኝ ሆነን ከቆምን በፈተና ውስጥም ብንሆን እርሱ ከኛ ጋር ይሆናል፣ ይመራናል፣ ይጠብቀናል፣ በጊዜውም ከፍ ያደርገናል። እንዲሁም ከእግዚአብሔር ዘንድ ሽልማትን እናገኛለን። ይህን ቪዲዮ ከወደዳችሁት ላይክ አድርጉት፣ ለሌሎችም አጋሩት። ቻናላችንንም ሰብስክራይብ ማድረጉን አትርሱ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ።